ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትላንት ምሽት ባወጣው መግለጫ ወልቃይትና ራያ የሚገኙት የታጠቁ ኃይሎች በአስቸኳይ ወጥተው አካባቢዎቹ በትግራይ ክልል ስር እንዲሆኑ በማድረግ የአብይ አህመድ አገዛዝ ለፕሪቶሪያ ስምምነት ተገዢ መሆኑን ማሳየት አለበት ሲል ጠይቋል። ህወሓት መግለጫውን ያወጣው ሰሞኑን የተከዜ ዘብ ሰራዊት ምረቃ መከናወኑንና የወልቃይት ዞን አመራሮች ያደረጉትን ንግግር ተከትሎ ነው። ህወሓት በመግለጫው የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲል ክስ አቅርበዋል። የዶክተር ደብረጽዮን ቡድን የፌዴራል መንግስቱ የፕሪቶሪያውን ስምምነት እንዳይከበር በተደጋጋሚ ጥሰት እየፈጸመ ይገኛል፣ ከስምምነቱ ውጪ ስለ ትግራይ ጉዳይ ብቻውን እየወሰነ ነው ሲል ሰሞኑንም ክስ ማቅረቡ የሚታወስ ነው። የፕሪቶሪያው ስምምነት ዋናውን አስገዳጅ አንቀጽ ወደ ጎን በማድረግ በስምምነቱ ማሰሪያ ያልተበጀለትን የወልቃይትን ጉዳይ ይዞ ተደጋጋሚ ክስ እያቀረበ ያለው የዶክተር ደብረጽዮን ቡድን በቀጠናው ግጭት ለመቀስቀስ ፍላጎት እንዳለውና ዝግጅት እያደረገ እንደሚገኝ የወልቃይት ዞን አመራሮች በመግለጽ ላይ ናቸው። ዳግም ወደ ባርነት አንገባም የሚል አቋም የያዘው የአካባቢው ማህበረሰብ ታጥቆና ተደራጅቶ የህወሓትን ማንኛውንም አይነት ትንኮሳ ለመመከት መዘጋጀቱን ያሳወቀበትን የሰሞኑን የተከዜ ዘብ ሰራዊት የምረቃ መድረክ ህወሓት ጦርነት ታወጀብኝ ሲል ምላሽ ሰጥቶበታል። ባለፈው ሳምንትም የኢትዮጵያ ዜና አገልግሎት በትግርኛም ባሰራጨው ዜና ላይ ሁመራን በአማራ ክልል ውስጥ እንዳለ አድርጎ አቅርቧል የሚል ክስ ይዞ መግለጫ ያወጣው በደብረጽዮን የሚመራው የህወሓት ቡድን እነዚህ አካባቢዎች ወደ ትግራይ ክልል ካልተመለሱ ቀጠናው ወደ ግጭት መግባቱ የማይቀር ነው ሲል አስጠንቅቋል። የሁለቱ ወገኖች ግጭት ውስጥ መግባት የሚጠቅመው ለአብይ አህመድ አገዛዝ መሆኑን የሚገልጹት አንዳንድ የፖለቲካ ታዛቢዎች በሁለቱም አካላት በኩል ጥንቃቄ የተሞላበት አካሄድን እንዲከተሉ መደረግ አለበት ሲሉ አስተያየት በመስጠት ላይ ናቸው። የዶክተር ደብረጽዮን ቡድን ወልቃይትና ራያ ወደ ትግራይ ክልል መመለሳቸው ለድርድር የሚቀርብ ጉዳይ አይደለም፣ ህዝባችን እየተሰቃየ ነው፣ አካባቢዎቹን በወራሪዎች እጅ አድርገን የምንተኛው እንቅልፍ አይኖርም በሚል አቋም ጉዳዩን እያጦዘው ሲሆን በወልቃይት አስተዳዳሪዎች በኩል ነጻነታችንን በመስዋዕትነት አስጠብቀናል፣ ወደ ኋላ ተመልሰን የባርነት ዘመንን ለህዝባችን አንፈቅድም በሚል አቋም ከፍተኛ ቁጥር ያለው ጠንካራ የተባለ የተከዜ ዘብ በሚል የሚጠራ ሰራዊት በማደራጀት ላይ እንደሚገኙ ተመልክቷል። የአብይ አህመድ አገዛዝ የወልቃይትን ጉዳይ እንደ ቀውጢ ጊዜ መውጫ ካርድ ሊጠቀመው እንደተዘጋጀ የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የፋኖ ትግል የማይቀለበስበት ደረጃ ላይ እንደሚገኝ ያረጋገጠው የአብይ አህመድ አገዛዝ የወልቃይትን ቀጠና ወደ ቀውስ ውስጥ በማስገባት በሁለቱ ወገኖች ግጭት የስልጣን እድሜውን ለማራዘም እቅድ ነድፎ በመጠበቅ ላይ መሆኑን ተመልክቷል። አብይ አህመድ ለህወሓቶች እናንተ ገፍታችሁ ከመጣችሁ በትጥቅም በስንቅም አግዛችኋለሁ፣ በኃይል የተወሰደባችሁን በኃይል ካልሆነ ማስመለስ አትችሉም እያለ እንደሚነግራቸው፣ በጎን ደግሞ የአማራ ክልል ባለስልጣናትን ጠርቶ የህወሓት ቡድን ለጦርነት እየተዘጋጀ ነው፣ መከላከያ ሰራዊት ሽፋን ይሰጣቸዋል፣ ህዝባችሁ ወረራውን እንዲመክት አደራጁት ብሎ እየነገራቸው እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። ሁለቱን ወገኖች ወደ ግጭት በመክተት ማዕከላዊ መንግስቱን ለረጅም ጊዜ ተቆጣጥሮት ለመቆየት ማቀዱን በደረሰን መረጃ ላይ ተመልክቷል። የደብረጽዮን ቡድን ሰሞኑን በተከታታይ እያወጣው ያለው መግለጫ መጪው ጊዜ በቀጠናው ጦርነት ሊቀሰቀስ የሚችልበት እድል ሰፊ መሆኑን የሚያመላክት ነው የሚሉት የፖለቲካው ታዛቢዎች ይህ ከመሆኑ በፊት የሁለቱ ወገኖች ምሁራንና ተጽዕኖ ፈጣሪ ሰዎች ጫና በማድረግ ጦርነትን ማስቀረት እንዲችሉ ከወዲሁ በመጠየቅ ላይ ነው። በደብረጽዮን ቡድን በተደጋጋሚ እየቀረበ ያለውንና ከወልቃይት ጋር በተያያዘ የሚሰማውን ክስ በተመለከተ ከአብይ አህመድ አገዛዝ በኩል የተሰጠ ምላሽ የለም። የተደረገው ውጊያ በአገዛዙ ሰራዊት ላይ ከፍተኛ እልቂት ማስከተሉን ተከትሎ በአብይ አህመድ ጀነራሎች ዘንድ ከፍተኛ ድንጋጤ መፍጠሩም እየተነገረ ነው። እስካሁን ባለው መረጃ ከ150 በላይ የአገዛዙ
ወታደሮች በፋኖ ጥቃት ተገድለዋል። ቁጥራቸው ለጊዜው ያልታወቁ ያገዛዙ ሰራዊት አባላትም ገደል ውስጥ መግባታቸውን ነው መረጃዎች የሚያመለክቱት። ተመሳሳይ ወታደራዊ ክንውኖችም በጎንደር በሸዋ መካሄዳቸውን ነው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በተለያዩ ጉዳቶች ሰራዊቱን የተለዩ የብልጽግና ሰራዊት አባላት በደብረ ዘይት ትዕይንተ ህዝብ ማካሄዳቸው ተገለጸ። ጥቅማ ጥቅሞችና ቃል የተገቡልን ነገሮች አልተፈጸሙልንም፣ መውደቂያ አተናል በሚል አደባባይ የወጡት የሰራዊቱ አባላትና ቤተሰቦች በአስቸኳይ ምላሽ እንዲሰጣቸው ጠይቀዋል። በዕለቱ የተከናወኑትን ጨምሮ ሰሞኑን በፋኖ መንደር የተገኙ መረጃዎችን ወደ እናንተ እናደርሳለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ባለፉት 2 ቀናት ከተከሰቱት ወታደራዊ ክንውኖች በመነሳት ወደ መርሃ ግብራችን እናልፋለን። ወደ አንተ መጣለሁ። አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት በምዕራብ ጎንደር ዳኛገር ጫቆ ወረዳ ነጋዴ ባህር ከተማ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር ፊት አውራሪ ገብርዬ ክፍለ ጦር በልዩ ተልዕኮ ኦፕሬሽን የፈጸመ ሲሆን የክፍለ ጦሩ 4ኛ ሬጅመንት 2ኛ ሻምበል ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸማቸውን አስታውቋል። በተደረገው ውጊያ የአገዛዙ ጥምር ኃይል የብልጽግና አመራር ከፍተኛ ጉዳት ማስተናገዱን ለማወቅ ተችሏል። 21 የአገዛዙ ጦር ሲገደሉ 13 ቁስለኛ መሆናቸውን ለማወቅ ተችሏል። 19 ክላሽንኮቭ መሳሪያ በምርኮ የተገኘ ሲሆን ከ5000 በላይ ተተኳሽ መማረካቸውን አስታውቀዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙ ጥምር ሰራዊት አብዛኛውን ቀጠና አሸንፎ ነፃ በማውጣት የቻለበትን ሁኔታ ገልጿል። አውደ ውጊያው ህዝባችን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ከአገዛዙ ኃይሎች ማጽዳት ሲቻል ቱመት ከተማ የመሸገውን የጦር ኃይሉን ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማው በመግባት በተፈጸመው የማጥቃት እንቅስቃሴ ሌሊቱን የአገዛዙን ጦር ከከተማዋ በማስወጣት የቱመት ከተማን በፋኖ ቁጥጥር ስር ማስገባታቸውን አስታውቀዋል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነፃ ለማስወጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየሰራ እንደሚገኝ አስታውቀዋል። እንዲሁም ከ3ቱ ሬጅመንቶች የተወጣጣውን ተወርዋሪ ኃይል በተቀናጀ መንገድ የክፍለ ጦሩን ሬጅመንት በማሰለፍ በከፍተኛ ውጤት እየመሩ የአገዛዙ ጥምር ጦር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ ወደ ገንደዋ ከተማ እየሸሸ መሆኑን ለማወቅ ተችሏል። በዚህ አውደ ውጊያ በርካታ የመሳሪያ ምርኮና መሰል የውጊያ ቁሳቁስ መረጃዎችን ለማግኘት በኔትወርክ እጥረት ምክንያትና ውጊያው ሙሉ በሙሉ ባለመጠናቀቁ በሚቀጥለው የምናቀርብ መሆናችንን ለመግለጽ እወዳለሁ። በሌላ ዜና እንግዲህ በምዕራብ ወሎ ከፍተኛ ወታደራዊ ጠቀሜታ ያላትን ወግዲ ከተማን በከተማዋ ዙሪያ የሚገኙትን ምሽጎችን በማጥቃት ከተማዋን መቆጣጠር መቻላቸውን አስታውቀዋል። ሰኮርና ጎረንጅ በተባሉ አካባቢዎች ነው ጥቃቱ የተፈጸመው። ብዛት ያለው ጦር ተደምስሷል። በርካታ የጦር አባላቱም ተማርከዋል። የተረፈው የአገዛዙ ጥምር ጦር ደግሞ ወደ ሸዋ ደራ ወደ ተባለው አካባቢ መሸሸቱና በኋላም ተጠናክሮ የሚኒሻ ኃይሎችና ሌሎች የአየር ወለድ አባላትን ይዞ መጥቶ ጥቃት ለመፈጸም ሙከራ ያደረገ ቢሆንም ነገር ግን እንዳልቻለ ነው መረጃዎች የደረሱኝ። በከተማዋ የነበረው የፋኖ ኃይሎች ቤተሰቦች ናቸው ተብለው በእስር ቤት የነበሩ በርካታ እስረኞች የግፍ እስረኞች ማስለቀቁን አስታውቋል። መንግስትም የድሮውን ጥቃት ፈጽሟል። እንግዲህ በአማራ ክልል እየተደረገ ባለው ጦርነት ለበርካታ ጊዜ ማለት በሚያስችል ደረጃ የእግረኛ ጦሩ ካናይዝ የአየር ወለድ ጦሩ ሲመታበት እያደረገ ያለው ንጹሐንን በድሮን መጨፍጨፍ ነው። የተለመደ ተግባሩን አድርጓል። ነገር ግን የፋኖ ኃይሎች ባደረጉት የማጥቃት እንቅስቃሴ 2 የቡድን መሳሪያዎች ብሬንና ድሽቃዎችን 30 ክላሽ መማረካቸውን አስታውቀዋል። አሁንም ተመልሶ የተነጠቀውን በላስታና በአምባሰል ተራሮች ላይ እየተደረገ የነበረው ውጊያ ዛሬም ለ5ኛ ቀን ተጠናክሮ ቀጥሏል። የፋኖ ኃይሎች የአምባሰል ተራራ ሙሉ በሙሉ ተቆጣጥረው አሁንም ይዘው ይገኛሉ። የአገዛዝ ጦር ግን እንደገና በሜካናይዝ ጦር አካባቢ መልሶ ለማጽዳት ሙከራ ያደረገ ቢሆንም ልክ እንደ ባለፈው 150 ጦር ከትናንት ወዲያ እንደተገደለበት ይታወቃል። ዛሬም እንዲሁ ያንን አካባቢ ለመቆጣጠር ጥረት እያደረገ ቢሆንም የፋኖ ኃይሎች
ያው እንደተለመደው እየመቱ እየመለሱት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በጎጃም አዊ ዞን አዩ ጓጉሳ ወረዳ የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ባደረገው የማጥቃት እንቅስቃሴ የወረዳዋን ከተማ አዘናን ከአገዛዙ ጦር ነጥቆ ተቆጣጥሯታል። በተደረገው ውጊያ የብልጽግና አመራር አበበ ሙሉነህን ጨምሮ በርካታ የጦር አባላት እና ሚኒሻዎች መገደላቸውን አስታውቋል። ባደረጉት ውጊያም ከ11 በላይ የሚኒሻና የአድማ ብተና አባላት ሲገደሉ ከነዚህ ውስጥም የብልጽግና አመራሮች እንደሚገኙበት ታውቋል። 10 ቁስለኞች በፋኖ እጅ መግባታቸውን ተመተው የአገዛዝ ጦር ሲሸሽ ቁስለኞችን ትቶ ሄዶ በፋኖ ኃይሎች ቁጥጥር ስር መግባታቸውን አስታውቀዋል። 30 እስረኞችም በከተማዋ ውስጥ የፋኖ ቤተሰብ ናችሁ ተብለው ሲሰቃዩ የነበሩ ለፋኖ ገንዘብ ትሰጣላችሁ፣ ለፋኖ መረጃ ትሰጣላችሁ ተብለው ታስረው የነበሩ 30 የግፍ እስረኞችን ማስለቀቃቸውን አስታውቀዋል። እንዲሁም በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ የፋኖ ኃይሎች በሌሊት በፈጸሙት ጥቃት 7 የአድማ ብተና አባላትን በፓትሮል እያደረጉ ወሰታ በተባለው ቦታ አካባቢ በሌሊት ሲንቀሳቀሱ የነበሩ የአድማ ብተና አባላትን ቀኝ የተባሉ የከተማ አድፍጦ መጪ ኃይሎች ዘልቀው በመግባት በፓትሮል ሲንቀሳቀሱ የነበሩ 7 የአድማ ብተና አባላትን ከመምታታቸው በተጨማሪ በከተማዋ ላይ በሌሊት ሲንቀሳቀስ የነበረችው የፓትሮል መኪናን ጨምረው ማቃጠላቸውን አስታውቀዋል። ይህ በእንዲህ እንዳለ እንግዲህ በሰሜን ሸዋም እንዲሁ በደብረ ብርሃን ከተማ አቅራቢያ አንጫ ቆረር በተባለ ቦታ የፋኖ ኃይሎች ጥቃት ፈጽመው 1 ሻለቃ አዛዥን ጨምሮ በርካታ የአገዛዙ ጦር መደምሰሳቸውን አስታውቀዋል። በዚሁ ቀጠና በመንዝ ወረዳ ከወገሬ ከተማ ጠል ወደ ተባለ ቦታ ሲጓዝ የነበረ የአየር ወለድ አባላት የአገዛዙ ጥምር ኃይል ጋር በመሆን የፋኖ ኃይሎች ጥቃት ፈጽመው በርካታ የአየር ወለድ የአድማ ብተና የሚኒሻና የፖሊስ ኃይሎች እንደተገደሉ ለማወቅ ተችሏል። በዚሁ አቅራቢያም እንዲሁ ከዘመሬ ከተማ ወደ ሰላ ድንጋይ፣ ይሄ ሰላ ድንጋይ ማለት ከደብረ ብርሃን ከተማ በቅርብ ርቀት የሚገኝ አካባቢ ነው። በዚህ ሰላ ድንጋይ ሲንቀሳቀስ የነበረው የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት ለ2 ሰዓት ውጊያ ከበባ በማድረግ በአገዛዙ ጦር ላይ ጉዳት እንዳደረሱበት ለማወቅ ተችሏል። በሰሜን ሸዋ ነበልባል ክፍለ ጦር የመብረቁ ክፍለ ጦር ጋር በጋራ በመቀናጀት ከሚኒሊክ ሻምበሎች ጋር በመጣመር የውጊያ ቀጠናውን በመቀየር ኦሮሚያ ክልል በመግባት የብልጽግናን እድሜ ለማራዘም ምርጫውን በአስገዳጅ ሁኔታ ለማስፈጸም ተሰብስቦ የነበረ የአገዛዝ ጦር በተለይ የኦሮሚያ አድማ ብተና በመኮይ ሃሮ ቀበሌ ካምፕ አድርጎ በሰፈረው ኃይል ላይ ለ2ኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ክሳራ አድርሰውበታል። በዚህ ጥቃት ከፍተኛ ኃይል የተመታበት ሲሆን ቁስለኛውንና ሬሳውን ትቶ ወደ አዳማ ከተማ መሸሹን ለማወቅ ተችሏል። ነበልባል ክፍለ ጦር በሰነዘሩት ማጥቃት የኦሮሚያ አድማ ብተና መመታቱ ሲታወቅ ከተማዋን በፋኖ ቁጥጥር ስር መግባቷንም እንዲሁ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ዳግማዊ መብረቅ ክፍለ ጦር ከአዲስ ዘመን ከተማ ማክሰኝን ባለው መስመር ላይ ስሙ አርኖ ጋርኖ ዳንኪያና ሰባሃ በተባለ ቦታ ላይ በፈጸሙት የማጥቃት እንቅስቃሴ በጥምር ሲንቀሳቀስ የነበረውን የአገዛዙ ጦር የብልጽግና አመራርና የአድማ ብተና አባላትን በሰነዘሩት ማጥቃት 11 የአገዛዙ ጦር ሲገደል 13 ቁስለኛ ማድረጋቸውን አስታውቀዋል።